ከተፈናቃይነት እስከ ባላንዶር አሸናፊነት 1 ሜትር ከ68 ሴንቲሜትር ብቻ ይረዝማል። ደቃቃ የሚባል ተክለሰውነት ባለቤት ነው። በብዛት ዞማ ጸጉሮቹን አስይዞ ወደ ሜዳ ሲገባ እንጂ ተቆርጦት አሊያም ደማቅ ቀለማትን ተቀብቶም ታይቶ አይታወቅም። ይህ በዓለም የእግር ኳስ መድረክ ታሪኩን በደማቅ ቀለም ስለጻፈው አመለሸጋው ክሮኤሽያዊ ድንቅ የመሃል ሜዳ ተጫዋች ሉካ ሞድሪች ነው። ሀገሩ ክሮኤሽያን ቀድሞ የተወለደው የእግር ኳስ ጥበበኛው ሉካ ሞድሪች የመፈራረስ አደጋ በገጠማት በቀድሞዋ ዩጎዝላቪያ ዛዳር ከተማ በጎርጎሮሳውያኑ መስከረም 9 1985 ነበር ወደዚች ምድር የመጣው። ሀገሩ ነጻ ልትወጣ ጦርነት ላይ በነበረችበት ወቅት የተወለደው የመሃል ሜዳው ሊቅ ሉካ ጦርነትን ሽሽት ከቤተሰቦቹ ጋር በመሆን በሆቴሎች ውስጥ ተደብቆ ለመኖርም ተገዶ ነበር። አያቱን ጨምሮ በርካታ የሰፈሩ ሰዎች በዛዳር ከተማ በምትገኘው ጃኔሲስ መንደር በጋራ ሲገደሉ ቤትና ሰፈራቸው ሲቃጠል የተመለከተው ሉካ ሞድሪች ከበርካታ ተፈናቃይ የሀገሩ ዜጎች ጋር በአንድነት በመሆንም ያንን አስከፊ ጊዜ በመጠለያ ካምፕ ውስጥ ሆኖ አሳልፏል። ጦርነት ገና በትንሽ እድሜው እንዲፈናቀል ያስገደደው ሉካ ሞድሪች ከጦርነቱ ማብቃት በኋላ ወደ ትውልድ ከተማው ዛዳር ከቤተሰቦቹ ጋር ቢመለስም ከጦርነቱ በፊት በፋብሪካዎች ውስጥ ይሰሩ የነበሩት ወላጆቹ ስራ ማጣት ህይወት ለሉካ ሞድሪች እጅጉን ከባድ እንድትሆንም አድርጓል። ይህን ጊዜ ነበር ወላጆቹ ሉካ በዛዳር ከተማ ቆይቶ በመጠለያ ካምፕ ውስጥ ሳለ እንደሚያደርገው እግር ኳስን እንዲጫወት የወሰኑት። ልጅነቱ እጅጉን ፈተና የበዛበት የእግር ኳስ ጥበበኛው ሉካ ሞድሪች ማንም እዚህ ይደርሳል ብሎ የጠበቀ ባይኖርም ቤተሰቦቹ ግን አስቀድሞ የታያቸው ነገር ነበር። እግር ኳስ ለብዙ የድሃ ዜጎች የእንጀራ ገመዳቸው እንደሆነች ሁሉ ለሉካ ሞድሪችም የችግሩ ማምለጫ ብቸኛው አማራጭ የሆነችው በዚያ አጋጣሚ ነበር። በትውልድ ከተማው ኤንኬ ዛዳር ክለብ ወጣት ቡድን ውስጥ እግር ኳስን በክለብ ደረጃ መጫወት የጀመረው ሞድሪች ባሳየው ጥሩ ችሎታ በጎርጎሮሳውያኑ 2002 ገና በ16 ዓመቱ ለሀገሩ ክሮኤሽያ ስመጥር ክለብ ዳይናሞ ዛግሬብ መፈረም ቻለ። በ2005 ለዳይናሞ ዛግሬብ የመጀመሪያ ጨዋታውን ከማድረጉ አስቀድሞ በውሰት ለሌላ የሀገሩ ክለብ በመጫወት ችሎታውን ያዳበረው ሉካ ወደ ዛግሬብ በመመለስ ከክለቡ ጋር 3 ተከታታይ የሊግ ዋንጫዎችንና ሌሎች የሀገር ውስጥ ክብሮችን በማሳካት የፕሮፌሽናል እግር ኳስ ጉዞውን ጀምሯል። በ2007 ከዳይናሞ ዛግሬብ ጋር ባሳለፈው ጥሩ ጊዜም ዝምተኛውና ጠንካራው ሉካ ሞድሪች የዓመቱ ኮከብ ተጫዋች በሚል የግል ክብሮችን ማሸነፍ ጀመረ። ከክለቡ ዳይናሞ ዛግሬብ ጋር ስኬታማ ጊዜን ያሳለፈው ሉካ በ2008 የእግር ኳስ ሕይወቱን ይበልጥ ወደ ጎመራበትና ተወዳጅ ወደ ሆነው የእንግሊዝ ፕሪምየር ሊግ ተዘዋወረ። የተጫዋቹን ልዩ ችሎታ ተመልክቶ የክለቡ ሪከርድ በሆነ 16.5 ሚሊዮን ፓውንድ ዋጋ ያስፈረመው የሰሜን ለንደኑ ክለብ ቶተናም ገና ከጅምሩ ነበር የተጫዋቹን ወሳኝ ግልጋሎት ማግኘት የጀመረው። በ2010-11 ቶተንሃም በ50 ዓመታት ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ መድረክ ሲደርስ ሉካ ሞድሪች የአማካይ ክፍሉ የጀርባ አጥንት ነበር። በቀጣዩ ዓመት 2012 ክረምት የዓለማችንን ኃያሉ ክለብ ሪያል ማድሪድ በ30 ሚሊዮን ፓውንድ የዝውውር ገንዘብም ተቀላቀለ። ሉካ የስፔኑን ኃያል ክለብ ከተቀላቀለ በኋላ በእግር ኳስ ሕይወቱም ስኬታማውን ጊዜ አሳልፏል። በግልም በክለብም በርካታ ክብሮችንም ተቀዳጅቷል። ሞድሪች ወደ ሪያል ማድሪድ ባቀናበት ዓመት በክለቡ በርከት ያሉ የመሃል ሜዳ ኮከቦች መኖራቸው ሉካ በቅያሪ ወንበር ላይ እንዲቀመጥ ቢያደርጉትም ቀስ በቀስ ባገኘው እድል ችሎታውን ማሳየትና ክለቡ ከረጅም ዓመታት በኋላ 10ኛውን ወይም በስፓኒሽ ላዴሲማን ሲያሳካ ሞድሪች ቁልፍ ሚና ተጫውቷል። ያ ብቻ ሳይሆን ሉካ ሞድሪች በዚህ ዓመት የዓመቱ ምርጥ 11 ሻምፒዮንስ ሊግ ስብስብ ውስጥ መካተትም ችሏል። የመሃል አማካይ የሉካ ሞድሪች ተፈጥሯዊ ቦታ ቢሆንም በማጥቃትና በመከላከል ሚናም ሉካ እጅግ የተካነ መሆኑ የዘመኑ ምርጥ አማካይ ክብርንም አጎናጽፎታል። በአሰልጣኝ ዚነዲን ዚዳን መሪነት ሪያል ማድሪድ ከ2015 እስከ 2018 3 ተከታታይ የሻምፒዮንስ ሊግ ዋንጫዎችን ሲያሳካም ሉካ ሞድሪች ቁልፍ የክለቡ ተጫዋች ነበር። በእነዚህ 3 ዓመታትን በተከታታይ የሻምፒዮንስ ሊግ ምርጥ 11 ስብስብ ውስጥ ተካቷል። በ2016 ምርጡ የስፔን ላሊጋ አማካይ በሚል የተሸለመው ሉካ ሞድሪች በ2017ና 18ም በዩኤፋ ምርጥ አማካይ በሚል ሽልማት አግኝቷል። ሉካ ሞድሪች ከ2019 በኋላ በተከታታይ የፊፋ ምርጥ 11 ተጫዋቾች ዝርዝር ውስጥ መካተት ቢችልም ለመጀመሪያ ጊዜ በ2015 በዚህ ዝርዝር ውስጥ ሲካተት ግን የመጀመሪያው ክሮኤሽያዊ ተጫዋች ነበር። በ2006 ሀገሩ ክሮኤሽያ ከአርጀንቲና ጋር ባደረገችው ጨዋታ ለመጀመሪያ ጊዜ ሀገሩን የወከለው ሉካ ሞድሪች የመጀመሪያ ግቡንም ለሀገሩ በወዳጅነት ጨዋታ ወቅት በጣሊያን ላይ አስቆጥሯል። ከዚያ በኋላ ሉካ ለሀገሩ ያልተሰለፈበት ውድድርና ዓመት አልነበረም። በክሮኤሽያ የእግር ኳስ ታሪክ ሁለተኛ
ሁለተኛው ወርቃማ ትውልድ እየተባለ የሚጠራው ስብስብ ውስጥም ሉካ ሞድሪች የፊት አውራሪነት ሚና ነበረው። ከሀገሩ ብሔራዊ ቡድን ጋር ስኬታማ የእግር ኳስ ጊዜን ማሳለፍ የቻለው ሉካ ሞድሪች በሩሲያ በተካሄደው በ2018 የፊፋ ዓለም ዋንጫ ከሀገሩ ጋር እስከ ፍጻሜ የደረሰ ሲሆን ለዚያ ለሀገሩ ስኬትም ቁልፍ ሚና ነበረው። በዚህ ዓመት ሉካ ሞድሪች የአውሮፓ እግር ኳስ ማህበሩ ዩኤፋና የፊፋ የዓመቱ ምርጥ ተጫዋች ክብርን ያሸነፈ ሲሆን ተጫዋቾች በግል የሚያሳኩትን ትልቁን የእግር ኳስ ሽልማት ባላንዶርንም ተቀብሏል። ለ10 ዓመታት ያህል የምንጊዜም የእግር ኳስ ኃያላኖቹ ሊዮኔል ሜሲና ክርስቲያኖ ሮናልዶ እየተፈራረቁ የወሰዱትን ትልቁን የእግር ኳስ ሽልማት ባላንዶር ጣልቃ በመግባት እርሱ የወሰደበት 2018 በክሮኤሽያዊ የእግር ኳስ ህይወት እጅግ ስኬታማው ዓመት ነበር። በ2019 በግል ስብዕናውና በእግር ኳስ ስኬቱ የወርቅ ጫማ ያሸነፈው የመሃል ሜዳው አድራጊ ፈጣሪ 10 ጊዜ ምርጥ የክሮኤሽያ ተጫዋችነት ክብርን ሲያገኝ 8ቱን በተከታታይ በማሳካትም ባለ ታሪክ ነው። ዓለም አቀፉ የእግር ኳስ ታሪክና ስታቲስቲክስ ፌዴሬሽን ሉካ ሞድሪች ከ2011 እስከ 2020 ባሳየው ድንቅ የእግር ኳስ ችሎታና ስኬት የ10 ዓመቱ ምርጥ ስብስብ ውስጥም አካቶታል። የእግር ኳስ ከዋክብቶች መናገሻ በሆነው ሪያል ማድሪድም ብዙ ክብሮችን ያገኘው የእግር ኳስ ጥበበኛው በ2021 የሎስ ብላንኮሶቹም የዓመቱ ምርጥ ተብሎም ተሰይሟል። የመሃል ሜዳው ሞተር ሉካ ሞድሪች ለሀገሩም ይሁን ለክለቡ በርካታ ጎሎችን በማስቆጠርም ይታወቃል። ሞድሪች በአሜሪካ እየተካሄደ ባለው የዓለም የክለቦች ዋንጫ ድረስ ለሀገሩም ለክለቡም 837 ጨዋታዎችን በፕሮፌሽናል ህይወቱ ያደረገ ሲሆን 89 ግቦችንም ከመረብ አገናኝቷል። የተለየ የኳስ ማቀበል እይታ ያለው ሉካ ሞድሪች 140 ለግብ የሆኑ ኳሶችንም አመቻችቶ ማቀበል ችሏል። አመለሸጋው ሉካ ሞድሪች በሜዳ ውስጥ ድምጻቸው ጎልቶ ከማይሰማ ተጫዋቾች መካከል ሲሆን በፕሮፌሽናል የእግር ኳስ ህይወቱ የተመለከተው ቀይ ካርድ አንድ ብቻ ሲሆን 109 ቢጫ ካርዶችንም ተመልክቷል። ለሉካ ሞድሪች የእግር ኳስ ህይወት ጅማሮ ቤተሰቦቹ ትልቁን ድርሻ ቢወስዱም ዛሬ ለደረሰበት ስኬቱ ግን ከጀርባው አንዲት ጠንካራ እንስት አለች። እርሷም 2010 ላይ በትዳር የተጣመራት ባለቤቱም ቫንጃ ቦስኒች ናት። ብዙዎች የእግር ኳስ ከዋክብት እንደሚያደርጉት ከታዋቂ ሞዴል ጋር ሳይሆን የአደባባይ ሰው ካልሆነችውና የበዛ ዝና ከማትሻው ቫንጃ ቦስኒች የተጣመረው ሉካ ሞድሪች ደስተኛ የቤተሰብ ህይወት እንዳለውም ነው የሚነገረው። ቦስኒች እግር ኳስ ጥበበኛውን በ3 ዓመት ብትበልጠውም እድሜ ቁጥር ነው እንዲሉ ትዳራቸውን ላፍታ እንኳን ጥያቄ ውስጥ አላስገባውም። ሁለቱ የተጣመሩት 2007 ላይ ያኔ ሉካ ለሀገሩ ክለብ ዳይናሞ ዛግሬብ እየተጫወተ ሳለ ነበር። ሁለቱን ያገናኘው አጋጣሚ ደግሞ እርሷ ማሚች ለተባለ የስፖርት ወኪል ስትሰራ በነበረበት ወቅት የሉካን የእግር ኳስ ስራ ለመመልከት ወደ ክለቡ በሄደችበት አጋጣሚ ነበር። ከዚያ በኋላ በክለቡ አብረው እየሰሩ ለ3 ዓመታት የፍቅር ጊዜን ያሳለፉት እርሱና ፍቅረኛው ቦስኒች 2010 ላይ የፍቅር ግንኙነታቸውን ወደ ትዳር ቀይረውታል። ሉካና ባለቤቱ ቦስኒች በትዳር ከተጣመሩ በኋላ ኢቫኖ ሞድሪች፣ ኤማ ሞድሪችና ሶፊያ ሞድሪች የተባሉ 3 ልጆችን አፍርተዋል። ሞድሪች 2012 ላይ በ30 ሚሊዮን ፓውንድ ሪያል ማድሪድን ሲቀላቀል ባለቤቱ ቦስኒች የወኪልነት ሚና ነበራት። እንደ አብዛኞቹ የእግር ኳስ ተጫዋች ሚስቶች የማህበራዊ ሚዲያ አካውንቶች የሌላት ቫንጃ ቦስኒች በትንንሽ አጋጣሚዎች ብቻ ካልሆነ የግል ህይወቷ ላይ እንደምታተኩርም ነው የሚነገርላት። ይቺ ጠንካራ እንስት ልጆቿን በማሳደግ ለባሏ የእግር ኳስ ስኬት የማይተካውን ሚናም ተጫውታለች። የእግር ኳስ ህይወቱ ማምሻ ላይ የሚገኘው የእግር ኳስ ጥበበኛው ሉካ ሞድሪች በስፔኑ ኃያል ክለብ ሪያል ማድሪድ የነበረው የ13 ዓመታት ቆይታ ተጠናቋል። ሆኖም አዲሱ የፊፋ የክለቦች ዓለም ዋንጫ ግን ሉካ ከሎስ ብላንኮሶቹ ጋር ለመቆየት አንድ የመጨረሻ እድል ፈጥሮለታል። የ39 ዓመቱ ሞድሪች ደሞዝ ቀንሽም ቢሆን በሪያል ልቆይ የሚል ተማጽኖ ቢያቀርብም የክለቡ ኃላፊዎች ግን የማይቀረው መለያየት እዚህ ጋር ነው ብለውታል። የክሮኤሽያዊ ቀጣይ መዳረሻና ቀጣይ ህይወት ገና ባይለይለትም የጣሊያን ሴሪያው ክለብ ኤሲ ሚላን ተጫዋቹን ለማስፈረም የተሻለ እድል ያለው ክለብ ነው። ኢንተር ማያሚን ጨምሮ በርካታ የአሜሪካና የሳውዲ አረቢያ ክለቦችም የሉካን ግልጋሎት ይፈልጋሉ። ሉካ ሞድሪች የተጣራ 75 ሚሊዮን ዶላር ሀብት እንዳለው የተጫዋቾችን የሀብት ሁኔታ ይፋ የሚያደርገው ሴሌብሪቲ ኔትወርዝ ድረ ገጽ መረጃ ያመላክታል። ሉካ እግር ኳስን ሲያቆም እንደ አብዛኞቹ የእግር ኳስ ተጫዋቾች አሰልጣኝ ይሁን አይሁን ገና ያለየ ቢሆንም የእግር ኳስ ህይወቱ ሲያበቃ ከስፖርቱ ጋር እንደማይለያይ ከወዲሁ በእንግሊዝ ሻምፒዮንሺፕ እየተጫወተ የሚገኘውን የዌልሱን ክለብ ስዋንሲ ድርሻ በመግዛት አሳይቷል። አስቸጋሪ ሁኔታን በጽናት የማለፍ ተምሳሌት የሆነው ክሮኤሽያዊ ድንቅ እግር ኳሰኛ ሉካ ሞድሪች ለሀገሩ ብቻ ሳይሆን ለበርካታ የዓለም ወጣት ተጫዋቾች በችሎታም በስነ ምግባርም አርአያ ሆኗል። ሉካ ሞድሪች ጨለማ ከከበበው የመፈናቀል ህይወት ተነስቶ በአስቸጋሪ ሁኔታዎች ውስጥ እግር ኳስን በመጫወት ትልቁን የእግር ኳስ ክብር እስከ መቀዳጀት መድረሱም ለብዙዎች ከዝቅታ ወደ ከፍታ ለመድረስ እንደሚቻል ያሳየም ነው። አዲዮስ ሉካ ሞድሪች።